ሰላም እንዴት አመሻችሁ የዲሜክስ ዲቪ 26 ቤተሰቦች ዛሬ ቪዲዮ ለቃለሁ ብዬ አስቤ ነበር። በጣም በሚገርም ሁኔታ አውዲዮን ሪከርድ ካደረግኩ በኋላ ሙሉ ለሙሉ ነው የተቋረጠብኝ ማለት ነው። ወይም ደግሞ ስሰማው የተወሰኑ ኢኮዎች ምናምን አሉትና ያልተስተካከሉ ነገሮች ነበሩ። እናም ስክሪፕትድ የሆነ አውዲዮ ነበር። ከዛም የተወሰኑ ምስሎችን ኢሜጆችን አልብሶ ወደ ቲክቶክ መልቀቅ ለእናንተም ቪዲዮ ማጋራት ነበር ሀሳቡ። ነገር ግን እንዳልኳችሁ መጨረሻ ላይ አውዲዮ በትክክል ሪከርድ እንዳልሆነ ነው የተረዳሁት። ስለዚህ ቢያንስ ዛሬ ለቃለሁ ብያችሁ ስለነበር ሰዎች እየጠበቃችሁ ስለሆነ ብዙዎቻችሁም ሀሳቡን በደንብ እንደውም ከቲክቶክ በተሻለ መልኩ አውዲዮን ሪከርድ አድርጌ ልሰጣችሁ ሞክራለሁ። ነገ ደግሞ በተሻለ መጠን ለቲክቶክ ማህበረሰቦች በተለይ ዲቪ 27 ለሚሞሉትም ስለሚመለከት ለእነሱ በምሰራው አጠር ያለ ቪዲዮ ላይ ምናልባት በኢሜጅ ሲሆን የሚጠቅማቸው ነገር ካለና የመረዳት እድላቸውንም ከጨመሩ እዛ ላይ ያሉትንም ድጋሚ ማየት ትችላላችሁ። ነገር ግን ለእናንተ በሚሆን መልኩ ሀሳቡን ለማካፈል ሞክራለሁ ማለት ነው። የጉዳዩ መነሻ ሁላችሁም እንደምታውቁት እንግዲህ ከሁለት ቀን በፊት ሴክሬታሪ ክሪስቲ ናኦም ወይም ደግሞ በዩኤስሲአይኤስ ላይ ስልጣን ያላት አንድ ሴት ናት፣ ሴክሬታሪ ናት። እናም በኤክስ ገጿ ላይ ምንድነው ያጋራችው? ከዚህ በኋላ ዶናልድ ትራምፕ በሰጡት ትእዛዝ መሰረት ዩኤስሲአይኤስ በዲቪ ላይ ያለውን ፕሮሰስ እንዲያቆም ትእዛዝ አስተላልፌያለሁ የሚል ነገር ነው ፖስት አድርጋ የነበረው። ከዚህ በኋላ ሁሉም በሚባል ደረጃ ዜናዎችን የሚያቀርቡ ድርጅቶች እንደዚሁም ቲክቶከሮችና ሌሎች የዜና ምንጮች ዲቪ እንደቆመና እንደተቋረጠ የሚገልጽ ዜናን ነው ማለት ነው ያስነበቡት። ከዛም ዛሬ ሌሊት አካባቢ ደግሞ ዩኤስሲአይኤስ ሴክሬታሪ ክሪስቲ ናኦም የሰጠችውን ትእዛዝ ተቀብሎ በዲቪ ላይ ያለውን ፕሮሰስ እንዳቋረጠ ደግሞ በይፋዊ ገጹ ላይ አስታወቀ ማለት ነው። ስለዚህ እነዚህ ሁለት ነገሮች በዚህ ሁለት ቀን ውስጥ የተፈጠሩ ናቸው። እዚህ ላይ ጥያቄው የሚሆነው ግን ዩኤስሲአይኤስ ማን ስለሆነ ነው የዲቪ ፕሮሰስን የሚያቆመው የሚለው ነው። እውነቱን ለመናገር የዲቪ ፕሮሰስን እንኳን ዩኤስሲአይኤስ ይቅርና ራሱ ዶናልድ ትራምፕም ማስቆም የሚችልበት ምንም አይነት ስልጣን የለውም። በተመሳሳይ ዩኤስሲአይኤስ ምንም አይነት ስልጣን የለውም ማለት ነው። ይህንም በማስረጃ በተወሰነ መልኩ ለማየት እንሞክር። ይህን ለመረዳት እንዲረዳን ከመጀመሪያው ፕሮሰስ እንጀምር። የመጀመሪያው ፕሮሰስ ዲቪን ኦንላይን ማውጣት ወይም ደግሞ እንዲሞላ ፎርሙን አዘጋጅቶ ማስሞላት፣ ከተሞላ በኋላ ደግሞ አሸናፊዎችን መምረጥ፣ በመቀጠልም የዲኤስ ፎርማቸውን ፕሮሰስ ማድረግ፣ ቱኤንኤል መላክ፣ ቪዛ ቡሌቲን መልቀቅ፣ እነዚህም ሁሉ ከላይ የጠቀስኳቸውን ፕሮሰሶች በሙሉ የሚቆጣጠረውና የሚያስተዳድረው ዩኤስ ዲፓርትመንት ኦፍ ስቴት የሚባለው ክፍል ነው። ይህንን ስም ብዙዎቻችሁ ሰምታችሁት ሊሆን ይችላል። በጣም ትልቅ ዲፓርትመንት ነው። በዚህ ዲፓርትመንት ደግሞ ኦፊሶች አሉ። አንዱ ኬሲሲ ነው። ኬሲሲ ደግሞ የዲፓርትመንት ኦፍ ስቴትን ስራ ተረክቦ በዋነኛነት ዲቪ ላይ የሚደረጉ ልክ ቱኤንኤል መላክ፣ ቪዛ ቡሌቲን እና ሌሎች ከዲቪ ጋር የተያዙ ፕሮሰሶችን በዋነኛነት ይመራል ማለት ነው። ከዚህ በተጨማሪ ደግሞ ኤምባሲዎችን ብናይ እንደምታውቁት ቪዛ ይከለክላሉ፣ ቪዛ ይሰጣሉ፣ ሌሎች የደህንነት ፍተሻዎች ካሉ እነሱን ያደርጋሉ እና ሌሎች ከኢንተርቪው ጋር የተያዙ ማንኛውንም ስልጣን ለኤምባሲ ነው የተሰጠው። ኢቨን ኤምባሲንም ራሱ በዋነኛነት የሚቆጣጠረው ዲፓርትመንት ኦፍ ስቴት የሚባለው ክፍል ነው። ከዚህ በተጨማሪ አንድ ሰው ኤምባሲ ገብቶ አሸንፎ ቪዛውን ይዞ ወደ አሜሪካ በሚበርበትና አሜሪካ በሚገባበት ጊዜ አሸናፊውን ተቀብሎ ፓስፖርቱን አይቶ ህጋዊ መሆኑን አረጋግጦ ወደ አሜሪካ እንዲገባ ፈቅዶ ስታምፖችን ወይም ማህተሞችን የሚመታው ደግሞ ዩኤስ ከስተም ኤንድ ቦርደር ፕሮቴክሽን የሚባለው ክፍል ነው ማለት ነው። ስለዚህ ዲቪ ከመሙላት ጀምሮ አሜሪካ እስከ መግባት ያለውን ፕሮሰስ የሚቆጣጠሩት እነዚህ ሁለት ክፍሎች ናቸው። በዚህ መሰረት ከዚህ በፊት ያየነው ዩኤስሲአይኤስ ወይም ትራምፕ እንዲቆም ያዘዙ ተቋም ማለት ነው እስካሁን በጠራናቸው ፕሮሰሶች ላይ ምንም አይነት ስልጣን የለውም። እና ዩኤስሲአይኤስ ምንድነው ስልጣኑ ካላችሁን፣ ዩኤስሲአይኤስ ስልጣን ያለው አንድ አሸናፊ አሜሪካ ከገባ በኋላ ግሪን ካርዱን በሚያመለክትበት ጊዜ በክፍያ ላይ እንደዚሁም ደግሞ ግሪን ካርዱ ታትሞ በአሸናፊ አድራሻ እስከ መላክ ያሉትን ከዚህ ጋር የተያዙ እና አንዳንድ ፎርሞች ላይ ብቻ ነው ዩኤስሲአይኤስ ስልጣን የሚኖረው ማለት ነው። እዚህ ላይ ጥያቄ የሚሆነው ለምንድነው ታዲያ ትራምፕና ሴክሬታሪዋ ዩኤስሲአይኤስን ዲቪ እንዲያቆም ትእዛዝ የሰጡት ካላችሁ፣ መልሱ የሚሆነው ትራምፕ ማዘዝ የሚችሉት ብቸኛው በፕሬዚዳንቱ ስር ያለው ተቋም ዩኤስሲአይኤስ ብቻ ነው። ከዚህ ውጭ ያሉትን ዲፓርትመንት ኦፍ ስቴትንም ሌሎቹንም በፍጹም ሊያዙ የሚችሉበት ምንም አይነት ምክንያት የለም። ስለዚህ ማድረግ የሚችሉት ከስራቸው ያለውን ያዛሉ፣ በመቀጠል ፍላጎታቸው በዛ ውስጥ ይንጸባረቅላቸዋል። ሌሎች ማድረግና ማስፈጸም የሚፈልጓቸው ነገሮች ካሉ ከዚህ በኋላ ነው እንጂ የሚሄዱት ዩኤስሲአይኤስን ተጠቅመው ምንም ሊያመጡት የሚችሉት ነገር እንደሌለ ሁሉም የሚያውቀው ነገር ነው። በዚህ መሰረት ዩኤስሲአይኤስ ዲቪ ላይ አቆመ ማለት ኤምባሲ ላይ የሚደረጉ ኢንተርቪዎች፣ ቱኤንኤል መላክ፣ ዲኤሶችን ፕሮሰስ ማድረግ ኢቨን እሱ ይቀርና ዲቪ ማስሞላት ራሱ በፍጹም የሚቆሙ ነገሮች አሉ። ምክንያቱም እነዚህ ነገሮች ከዩኤስሲአይኤስ ስልጣን ውጭ የሆኑ ነገሮች ናቸው። ስለዚህ ዩኤስሲአይኤስ ማስቆም ካልቻለና ምናልባት ትራምፕ ማስቆም የሚፈልጉ ወይም ደግሞ የዲቪ ህጎች መቀየር የሚፈልጉ ከሆነ ምንድን ነው ማድረግ ያለባቸው የሚለው ቀጣዩ ጥያቄ ነው የሚሆነው። ስለዚህ ፕሬዚዳንቱም ሆነ እንደ ህግ ዲቪን ለማስቆም ከዚህ በኋላ ያሉት ህጎች የግድ መፈጸም አለባቸው። የመጀመሪያው የሚሆነው ፕሬዚዳንቱ ቢል ማስገባት አለባቸው ለኮንግረሱ። ቢል ማለት ለምሳሌ ዲቪ እንዲቀር ፈልጋለሁ፣ በጊዜያዊነት እንዲቆም ፈልጋለሁ፣ ወይም ደግሞ መሰረታዊ የሚባሉ ዲቪ ጋር አብሮ የጸደቁ ህጎች ሙሉ ለሙሉ እንዲቀየሩ ፈልጋለሁ ሊሆን ይችላል። ለምሳሌ የትምህርት ደረጃቸው ዲግሪና ከዛ በላይ የሆኑ ሰዎች ብቻ ወደ አሜሪካ እንዲመጡና ዲቪ እንዲሞሉ ነው ፈልገው ብለው እንደ ህግ እንዲቀየርላቸው ማድረግ ይችላሉ። ነገር ግን መሰረታዊ የሚባሉ ህጎችን ከኮንግረስ ውጭም እንዲፈጸም የማዘዝ ስልጣን አላቸው። ነገር ግን በዋነኛነት ዲቪ
ዲቪን እስከ መከልከል የሚያደርሱ እንደዚህ አይነት የህግ ለውጦች ሲኖሩ ቢላቸው ወይም ፕሮፖዛላቸውን ለኮንግረሱ ያስገባሉ እና ምናልባት ዲቪ መከልከል ካለበት ወይም ደግሞ እየተደረጉ ያሉ ፕሮሰሶች እንኳን መቆም ካለባቸው ሊደረግ የሚችለው ምንድነው ሃውሱና ሴኔቱ ከተስማሙባቸውና ፕሬዚዳንቱ ያቀረቡት ሐሳብ ትክክል ነው ዲቪ መቆም አለበት ብለው ካጸደቁት ቀጥታ ወደ ፕሬዚዳንቱ ይመራል ፕሬዚዳንቱ ይፈርሙበትና ህግ ይሆናል። ይሄ ነው በአሜሪካ ህግ ውስጥ አንድን ህግ ለመቀየር የሚከተሉት ፕሮሰስ ማለት ነው። ስለዚህ እነዚህን ፕሮሰሶች ካላለፈ ህጉ ነው የተቀመጡ ነገሮች ዝም ብሎ የሆነ ሰው ተነስቶ ከዛሬ በኋላ ይሄ ነገር መደረግ የለበትም የሚል ምንም አይነት አግባብም ሆነ ስልጣን አይኖረውም ማለት ነው። ስለዚህ የመጀመሪያው የሚሆነው ወደ ኮንግረሱ የሚላከው ህግ መጽደቅ ይኖርበታል ነው። እንደምናውቀው ደግሞ እስካሁኗ ሰዓት ድረስ ምንም አይነት ህግ ወይም ደግሞ ቢል ለኮንግረስ የቀረበም የለም። ለኮንግረስ ለመቅረብ እየተወራ ያለ ምንም ነገርም የለም። ስለዚህ ኮንግረስ ውስጥ ያልገባን ነገር እንደ ህግ ተቀይሮ አዲስ አፈጻጸም ሊመጣበት የሚችለው ምንም አይነት ምክንያት እንደሌለ በዚህ ማረጋገጥ ትችላላችሁ። ሌላው ሊፈጠር የሚችለው ነገር ምናልባት ትራምፕ ከዚህ በፊት 2017 ላይ ይመስለኛል ዲቪ እንዲቆም ትእዛዝ ሰጥተው ነበር። ይህንን ትእዛዝ የሰጡት ደግሞ ከዩኤስሲአይኤስ ውጭ ያሉ የተለያዩ ዲቪን የሚመለከቱ ዲፓርትመንቶች የዲቪ ፕሮሰስን እንዲያቆሙ ሚኒመም ክራይቴሪያው ደግሞ የተለያዩ ህጎች እንዲቀይሩ እስከ ማስገደድ የሚደርስ ነበር። ፕሬዚዳንቱ በዛን ጊዜ የተሳሳቱት ነገር ምን ነበር? ቢላቸውን ወይም ፕሮፖዛላቸውን ወደ ኮንግረሱ ከማስገባት ያላቸውን ፕሬዚዳንታዊ ስልጣን ተጠቅመው ቀጥታ ለማስቆም ነበር የሞከሩት። ነገር ግን አልተሳካላቸውም። ያልተሳካላቸው ዋነኛው ምክንያት ደግሞ ሎየሮች ኬዙን ወደ ኮርት ነው የወሰዱት። ኮርቱም ኬዙን ካየ በኋላ እንደሚታወቀው የዲቪ ፕሮግራም በአሜሪካን ህግ ውስጥ በኢሚግሬሽን ኤንድ ናሽናሊቲ አክት በሚባለው በሴክሽን 203 ሲ በሚባለው ውስጥ ነው ያለው። ይህን የተለያዩ የዲቪ ወረቀቶችም ላይ አይታችሁት ሊሆን ይችላል። ስለዚህ በዚህ ህግ መሰረት ፕሬዚዳንቱ ከዚህ ህግ ውጭ የሆነ ትእዛዝን ሲያደርጉ ወይም ደግሞ ለማስፈጸም እየሞከሩ ነው በሚል የመከልከል መብት ይኖረዋል ማለት ነው። በዚህ መሰረት ነው ከዚህ በፊት አድርገውት የነበረው ሙከራ የተለያዩ ጠበቆች ተሳትፎበት ኬዙን ወደ ኮርት ወስደውት ቀጥታ ውድቅ እንዲሆን የተደረገው ማለት ነው። ምክንያቱም ህግ ላይ የሌለ ነገር ነበር ለማስፈጸም የሞከሩት። ስለዚህ አሁንም ቢሆን ምናልባት የማስገደድ ነገር ሊኖር ይችላል ወይም ደግሞ ሌሎቹ ላይ ጫና የማድረግ ነገር ሊኖር ይችላል። አሁን የተለያዩ ህጎችን እየቀየሩ ነው። አብዛኛው ወንበሮችን በሪፐብሊካን ስር ስለሆነ የሚገኙት ይህንን ፓወራቸውን ተጠቅመው ምናልባት አስገዳጅ የሆኑ ውሳኔዎችን በእነዚህ ዲፓርትመንቶች ላይ ሊፈጽሙ ይችላሉ። ነገር ግን እንዳልኳቸው ሎየሮች አሉ፣ እንደዚህም ኮርቱ አለ። ስለዚህ በሎየሮቹና በኮርቱ ሊያስፈጽሟቸው የነበሩ ህጎች ወደኋላ መመለሳቸው አይቀርም ማለት ነው። ምክንያቱም ይሄ ከዚህ በፊት የነበረ ተሞክሮ ስለሆነ። ሌላው ብዙዎች ሊጠይቁት የሚችሉት ነገር ከዚህ በኋላ ምን አይነት አካሄድ ሊፈጠር ይችላል የሚለውን በተወሰነ መልኩ እንመልከተው። የመጀመሪያው ዲቪ 27ን በተመለከተ ካየ ነው። ዲቪ 27 ላይ ምናልባት ለኮንግረስ ተልኮ ከሆነና ዶናልድ ትራምፕ በዲቪ ዙሪያ እንደዚህ አይነት ሀሳቦች እንዲቀየሩ ወይም እንዲቆሙ ለኮንግረሱ አቀረቡ የሚል ነገር ሰምተን ከሆነ ምናልባት አሁን ያላቸው እንዳልኳቸው አብላጫ ወንበር የሚነሱ ነው። ሲቀጥል ደግሞ አሁን ላይ ከፍተኛ የሆነ የሌላን ዜጋ ያለመቀበል ፍላጎት አለ። ስለዚህ ያ ነገር በብዙ ባለስልጣናት ዘንድ ተቀባይነት እያገኘም ስለሆነ ህጉ ሊጸድቅ ይችላል። ነገር ግን ህጉ ኮንግረስ ገባ የሚለውን እስካልሰማን ድረስ ኢቭን ዲቪ 27 እንኳን የመሞላት እድሉ እንዳለ ነው ማለት ነው እስከዚህ ሰዓት ድረስ። ነገር ግን ፕሬዚዳንቱ አንደኛ ስልጣን አላቸው፣ ሁለተኛ ብዙ ነገር ከህግ ውጭም እያደረጉ ነው፣ ጫናም እያደረጉ ነው። ብዙም የሚከተሏቸውም ሰዎች አሉ። እንዳልኳቸው አብዛኛው ፓወርም በእነሱ ስር ስለሆነ ያለው የተወሰኑ ነገሮች ደግሞ ሊፈጠሩ ይችላሉ። ምናልባት ኮንግረስ ሳይገቡ እንደዚህም ደግሞ ሙሉ ለሙሉ ህግ ሳይቀየርም ቢሆን የተወሰኑ ሊፈጠሩ የሚችሉ ነገሮች ይኖራሉ። የመጀመሪያ የሚሆነው እንዳልኳችሁ ዲቪ 27 ላይ ስለሆነ የምናወራው አሁንም ከዘገየው ጊዜ በላይ ሌላ ተጨማሪ ጊዜዎችን ሊዘገይ ይችላል። ወይም ደግሞ ዩኤስ ዲፓርትመንት ኦፍ ስቴት ፕሬዚዳንቱ ከመወሰናቸው በፊትና ኬዙ ወደ ኮንግረስ ከመወሰዳቸው በፊት ደግሞ ዲቪ እንዲጀመር ውሳኔ ሊሰጥ ይችላል ማለት ነው። ስለዚህ እነዚህ ሁለት ነገሮች የመፈጠር እድል አላቸው። ከዲቪ 26 አንጻር ካየ ነው እንደሚታወቀው አሸናፊዎች ናችሁ። ከዚህ በፊትም እንዳልነው ቲኤንኤል መላክ፣ ቪዛ ቡሌቲን፣ ዴስ ፕሮሰስ ማድረግ ሁሉንም ፕሮሰሶች የሚቆጣጠረው ዲፓርትመንት ኦፍ ስቴት ስለሆነ ዲፓርትመንት ኦፍ ስቴትን ደግሞ ከህግ ውጭ ወይም ደግሞ ከኮንግረስ ውጭ ህግ ሊያስቀይረው የሚችለው ምንም ነገር ስለሌለ እያንዳንዱ በዲቪ 26 ላይ የሚደረጉ ፕሮሰሶች አሁንም ቢሆን ባሉበት ይቀጥላሉ። ኢንተርቪዎች ይደረጋሉ። ቪዛ መሰጠት አይቆምም። እንደዚህም ደግሞ ቲኤንኤል እና ቪዛ ቡሌቲንም ባሉበት ይቀጥላሉ ማለት ነው። ማክሲመም በዲቪ 26 ላይ ሊፈጠር የሚችለው አንዱ ነገር ምናልባት የተወሰኑ የህግ ማሻሻያዎችም ካሉ ወይም ደግሞ በፕሬዚዳንቱ ጫና ማድረግ ምክንያት ወራት ምናልባት 1 ወር ማክሲመም 2 ወር ይሄ የሚፈጠር አይመስለኝም። ምክንያቱም ምንም አይነት የህግ አግባብ በሌለበት ሁኔታ ለ1 ወር ለ2 ወር ማቆም ስለማይችሉ ፕሮሰሱን ይቀጥላሉ ብዬ ነው የማስበው። ነገር ግን የመዘግየት ወይ ደግሞ የሚጠሩትን ቁጥር የመቀነስ እንደዚህ አይነት ነገሮች ሊፈጠሩ ይችላሉ ብዬ አስባለሁ። ያለው ሪስክ ማክሲመም ኬዙን ወደ ኮንግረስ ውስጥ ከሚወስዱት ድረስ ይሄ ነው ሪስኩ ማለት ነው። ከዚህ ውጭ ምናልባት የዲቪ አሸናፊ ሆናችሁ ወደ አሜሪካ ለምትሄዱና አሜሪካ ከገባችሁ በኋላ የግሪን ካርድ ፕሮሰሳችሁ ላይ የተወሰነ ችግር የመፈጠር እድል ይኖረዋል። ምክንያቱም እነዚህም ፕሮሰሶች ዩኤስሲአይኤስ ነው የሚቆጣጠሯቸው። ስለዚህ የግሪን ካርድ ፕሪንቲንግ ላይና ሌሎች ከግሪን ካርድ ጋር የተያዙ ነገሮች ላይ ችግር ይፈጠር ይችላል። ይሄ ምናልባት ይችላል ነው እንጂ እንደዚህም ሆኖ የመፈጠር እድል አይኖረውም። ስለዚህ ዩኤስሲአይኤስ አሜሪካ ከመግባት ጋር ቪዛ ከማግኘት ጋር እንደዚህም ደግሞ ከኢንተርቪው ጋር ምንም የሚመለከተው ነገር ስለማይኖር አንዱ ምናልባት ዩኤስሲአይኤስ ሊፈጥረው የሚችለው ነገር አሜሪካ ከገባም
በኋላ የሚኖረው የግሪን ካርድ ፕሮሰሳችን ላይ ነው። እሱም ቢሆን አንድ ጊዜ አሜሪካ እንግባ እንጂ ምንም ችግር የለውም። እንደሚታወቀው ቦርደር ላይ የሚመታልን ስታምፕ በራሱ እንደ ግሪን ካርድ ይወሰዳል። የተወሰነ ጊዜዎችን ብቻ ቢሆን የሚያገለግለው ማለት ነው። ስለዚህ ጠቅለል ለማድረግ ከዚህ በኋላ ያለው የዲቪ ጣፈንታ ምንድን ነው የሚለውን በአጭሩ እናይና ይህን አውዲዮን ጨርሳለን። ጣፈንታው በዲቪ ዙሪያ በዲቪ 26ም እንደዚሁ በዲቪ 27ም እስካሁን ምንም የተቀየረ ነገር የለም። እንዳልኳችሁ ዜናው በጣም ጩኸዋል። እንደዚሁም ደግሞ ትራምፕ በተደጋጋሚ ብዙ ነገሮችን የመቀየር ስልጣን ስለነበራቸው ከዚህ በፊት እንደሚታወቀው እነዚህ የቀየሯቸው ነገሮች በፍጹም የኢሚግሬሽን ሎ ላይ የሌሉ አንዳንዶቹ ደግሞ የኢሚግራንት ቪዛ ታይፕ ያልሆኑ ከስደተኞች ጋር እንደዚሁም ደግሞ በጊዜያዊነት የወጡ ህጎች ናቸው። እነሱን ደግሞ የመቀየር እንደዚሁም የማስቀየር መብት ያላቸው ናቸው እንጂ በዚህ ደረጃ በኮንግረስ ሊቀየሩ የሚችሉ ህጎችን ግን እስካሁን ድረስ ምንም ያደረጉት ነገር የለም ማለት ነው። ስለዚህ ዲቪ 26ም ላይ የፈለገ አይነት ክልከላ በዩኤስሲአይኤስም ሆነ በሌላ አይነት መንገድ እንኳን ቢፈጸም ዲቪው ይቆማል ማለት አይደለም፣ ባለበት ይቀጥላል ማለት ነው። ሌላው ኢንተርቪው፣ ቱኤንኤል፣ ቪዛ ቡሌቲን፣ ሁሉም ነገሮች ኢቨን ቪዛ ያገኛችሁ ከኢትዮጵያ መውጣትን ጨምሮ ምንም የሚፈጠር ነገር የለም። ይሄን ግን እምላችሁ አሁን ቪዲዮ እስከምሰራበት ነው። ለምሳሌ ትናንት ማታ ያወራሁት ነገር ዩኤስሲአይኤስ ፖስት ካደረገ በኋላ የሆነ ነገር ሊቀየር ይችላል። ስለዚህ ዛሬ ካወራሁ በኋላ ደግሞ ሌላ አንድ የሚመለከተው አካል ወይም በገቨርንመንቱ በኩል ውሳኔ ሊኖር ስለሚችል እሱን አብረን ነው የምናየው። ግን እስካሁኗ ሰዓት ድረስ ምንም የሚፈጠር ነገር የለም፣ የተፈጠረም ነገር የለም ማለት ነው። ስለዚህ መቼ ነው እነዚህ ነገሮች የሚፈጠሩት ካላችሁኝ፣ እነዚህ ነገሮች ለመፈጠር የተወሰኑ መረጃዎችን መስማት አለብን። ለምሳሌ የመጀመሪያው ፕሬዚዳንቱ ቢል አዘጋጅተዋል የሚል ነገር ከሆነ በዲቪ ዙሪያ፣ ሁለተኛው ደግሞ ኮንግረስ አስገብተዋል የሚል ሊሆን ይችላል። ሶስተኛ ደግሞ ኮንግረሱ የተወያየበት ነው የሚሉ ነገሮች ካሉ የመከልከል ወይም ደግሞ ያለመከልከል እድላችንን እዛ ላይ በደንብ የምናወራበት ነው የሚሆነው። ፕሬዚዳንቱ ስልጣናቸውን ተጠቅመው ምናልባት በዲቪ ዙሪያ ያሉ የተለያዩ ዲፓርትመንቶችን እንዲያቆሙ ሊያስገድዱ ይችላሉ። ይሄ ጊዜያዊ ክልከላ ሊፈጥር ይችላል። ነገር ግን በቋሚነት ዲቪን የሚከለክል አይደለም። በጊዜ ሂደት ምናልባት በወራት ውስጥ በአንድና በሁለት ወር ውስጥ የሚፈታ ነገር ነው የሚሆነው። በመጨረሻም ዲቪ 26 ላይ አንድ ሀሳብ ሰጣችሁና ጨርሳለሁ ማለት ነው። ምናልባት ሊፈጠር ከሚችሉ ነገሮች ውስጥ አንዱ እንደምታውቁት አሁን ትራምፕ የልብ ልብ ነው እየተሰማቸው ያሉ፣ የተለያዩ ውሳኔዎችን እያደረጉ ነው። የተለያዩ ድራማዎችን በመስራት ዜጎቻቸውን ያለውን በተለይ የኢሚግሬሽን ሂደቱ ላይ የተለያዩ ውሳኔዎችን እያሳለፉ ነው። አብዛኛው ተቀባይነት አግኝቶላቸዋል። በተለይ ከዚህ ከስደተኞች ጋር የተያዘውንና ከአሳይለም ጋር የተያዙ ነገሮች ላይ ማለት ነው። በተለይ ደግሞ ወረቀት ከሌላቸው ነዋሪዎች ጋር የተያዙ ነገሮች ላይ ስኬታማ ሆነዋል። ነገር ግን የዲቪ ላይ እንደሚታሰቡ ልክ እንደነዛኛዎቹ ቀላል ላይሆንላቸው ይችላል። ባይሆንም ግን እንደሚታወቀው ትራምፕ በጣም ደፋር ናቸው። ስለዚህ እያወቁትም ቢሆን ስልጣናቸውን ተጠቅመው የመከልከል ነገር ሊኖር ይችላል። ስለዚህ እንደዚህ አይነት ነገር የሚፈጠር ከሆነ በእናንተ በኩል የሚደረጉ የተለያዩ አይነት እንቅስቃሴዎች ሊኖሩ ይችላሉ። ምናልባት ማለት ነው ፕሬዚዳንቱ እንደዛ የሚያደርጉ ከሆነ ከእነዚህ ውስጥ የመጀመሪያው ሎየር መቅጠር ነው። ከዚህ በፊት እንደሚታወቀው ትራምፕ ስልጣናቸውን ተጠቅመው በከለከሉበት ጊዜ የዲቪ አሸናፊዎች ዓለም ላይ ያሉት የተወሰኑ ገንዘቦችን አዋጥተው ሎየር ቀጥረው እነዛ ሎየሮች ናቸው ጉዳዩን ወደ ኮርት ወስደውት ኮርት ላይ አሸንፈው ትራምፕ ሊያስፈጽሙት የነበረው ውሳኔ እንዲቀርና ሕግ ወደ ነበረበት ተመልሶ ዲቪ እንዲቀጥል የተደረገው በዲቪ አሸናፊዎች በተደረገ ጥረት ነው። ስለዚህ በዚህ ዓመት ምናልባት ገፍተው ትራምፕ በዛ ልክ የሚሄዱ ከሆነ እናንተ ባታደርጉም ፕሮሰስ መቀጠሉ አይቀርም። ምክንያቱም ብዙ አቅም ያላቸው ሌላ ዓለም ላይ ያሉ የዲቪ አሸናፊዎች ስለሚኖሩ፣ ነገር ግን በተቻለው አቅም በድምጽ በሌሎች ነገሮች በፒቲሽን ቢሆን የሚፈጠሩ ነገሮች ካሉ እነሱን ተጠቅመን ሎየሮቹን መደገፍ፣ እንቅስቃሴው እንዲቀጥል ድጋፍ መስጠትና ሌሎች ነገሮች ምናልባትም ፋይናንሻሊ ድጋፍ እስከ ማድረግ የሚደርስ የተለያዩ እንቅስቃሴዎች ሊፈጠሩ ይችላሉ ማለት ነው። ስለዚህ በዚህ ዙሪያ መረጃዎችን እየተለዋወጥን እዚሁ ግሩፕም ላይ ስለምንቆይ አዲስ ነገር ካለ በዚህ ዙሪያ የማሳውቃችሁ ነው የሚለው። ነገር ግን ቢያንስ ይሄንን ነገር አውቃችሁ መጠበቅ ይኖርባችኋል። ፕሬዚዳንቱ ከህግ ውጭ የሆነ ነገር የሚሰሩ ከሆነ ጉዳዩን ቀጥታ አሸናፊዎች ወደ ኮርት የመውሰድ እድልም ስላላቸው በሱ መልኩ ያለውን ነገር እንወያይበታለን ማለት ነው፣ ፕሬዚዳንቱ እስከዛ የሚሄዱ ከሆነ። ስለዚህ በዛሬው አውዲዮ ይህ ቪዲዮ ለመሆን የተዘጋጀ ነበር። ቢያንስ የ6-5 ደቂቃ ቪዲዮ በጣም አነስ ብሎ የሚመለከታችሁን ነገር ብቻ በቪዲዮ ለማቅረብ ነበር ያሰብኩት፣ አልተሳካም። ስለዚህ በጣም በተረጋጋ መንፈስ ነው ሪከርድ ለማድረግ የሞከርኩት። ምክንያቱም የተወሰኑ የተሳሳቱ ሀሳቦችን ላለመስጠት ኢሞሽናልን በመሆን ወይ የሚያስደስት ወይ ደግሞ የሚያስከፋ አይነት መረጃዎችን ላለመስጠት መረጃና መረጃን ብቻ ለማቅረብ በተቻለ መጠን ትንሽ በተረጋጋ መንፈስ ነው ሪከርድ ለማድረግ የሞከርኩት ማለት ነው። ስለዚህ እዚህ አውዲዮ ላይ ያሉ ሀሳቦች በእርግጠኝነት ከዚህ በኋላ የሚመጡ የተለያዩ ፌክ ኢንፎርሜሽኖች ወይም ደግሞ ዜናዎች ቢኖሩ እንኳን ቀጥታ የሚመለከተው ዲቪን ማን እንደሆነ ምን ሲሆን ነው ሊከለከል የሚችለው የሚሉት ላይ ሀሳቦች እንደያዛችሁ ተስፋ አደርጋለሁ። ስለዚህ ዛሬው አውዲዮ ይሄን ይመስል ነበር። ምናልባት አስፈላጊ ነው ብዬ ካመንኩበት ነገ ቪዲዮ ሰርቼ ለመልቀቅ እሞክራለሁ። እናንተ ከሰማችሁኝ ይበቃል ብዬ ማስብ ከሆነም በዚህ ቪዲዮ ብቻ እንጨርሳለን ማለት ነው። ስለዚህ መልካም
እድል ይሆንልን ለሁላችንም። ቪዛ ላገኛችሁና በኔ ኬዝ ላላችሁ እንዳልኩት ምደውል ይሆናል። ሌሎቻችሁ ግን ይህንን አውዲዮ አዳምጣችሁ እኔም ጋር ብትደውሉ ይሄን ራሱ ሀሳብ ስለሆነ ያለው መድገም እንዳይሆንብን ማለት ነው። ሌሎች የሚያስደውሉ ነገሮች ካላችሁ ግን መደወል ትችላላችሁ ማለት ነው። ዛሬ ዲሴምበር 20 2025 ቅዳሜ ቀን ምሽት 2 ሰዓት ላይ ነው ያለነው። መልካም ምሽት።